የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታዎች ትናንትና ምሽት ተደርጓል። በዚህም ፓሪስ ሰን ዠርመንና ባርሴሎና ግማሽ ፍጻሜውን ተቀላቅለዋል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ ባርሴሎናና ፓሪስ ሰን ዠርመን ቢሸነፉም በድምር ውጤት አሸንፈው ግማሽ ፍጻሜውን ተቀላቅለዋል። ባርሴሎና ከቦሩሲያ ዶርትመንድ ያደረጉት ጨዋታ ቦሩሲያ ዶርትመንድ 3-1 በሆነ ውጤት አሸንፏል። የቦሩሲያ ዶርትመንድን የማሸነፊያ ግቦች ሴጉ ጎራሲ ሃትሪክ በመስራት አስቆጥረዋል። ባርሴሎናን ከሽንፈት ያላዳነች ግን እጅግ ጠቃሚ የነበረችዋን አንድ ጎል ቤንሴባኒ በራሱ ግብ ላይ ማስቆጠር ችሏል። እንግዲህ ባርሴሎናዎች የመጀመሪያውን ጨዋታ በሜዳቸው 4-0 ማሸነፋቸው ይታወሳል። ታዲያ በትላንትናው ጨዋታ ሲግናል ኢዱና ፓርክ ላይ የተደረገው ጨዋታ 3-1 ተሸንፏል። እንግዲህ ትላንትና ጥሩ መንቀሳቀስ ችሎ ነበር። ቦሩሲያ ዶርትመንዶች በሜዳቸው በርካታ የግብ ዕድሎችንም መፍጠር ችሎ ነበር። እንዲሁ 3 ጎሎችን ማስቆጠር ችሏል። ግን የቻሉትን ያህል ማድረግ ችለው ለማድረግ ጥረት ሲያደርጉ ነበረ ቦሩሲያ ዶርትመንዶች። ነገር ግን ባርሴሎናዎች በድምር ውጤት እንግዲህ 5-3 በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። እንግዲህ ዶርትመንዶች ምናልባት በመጀመሪያው ጨዋታ ከሜዳቸው ውጪ አንድ ወይም ሁለት ጎል አስቆጥረው ቢሆን ኖሮ ምናልባት ወደ ቀጣዩ ዙር ላይ ያልፉበት የሚችሉበት እድል ሊኖር እንደሚችል ሲገለጽ ነበር። እንግዲህ ባርሴሎና ዶርትመንድ በድምር ውጤት 5-3 ነው አሸንፈው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። የዶርትመንዱ አጥቂ ሴፉ ጉራሲ በዘንድሮው ውድድር ዓመት በሻምፒዮንስ ሊጉ 17 የግብ ተሳትፎ ማድረግ ችሏል። እንግዲህ ጉራሲ በአንድ የአውሮፓ ሻምፒዮንስ ሊግ ዓመት በርካታ የግብ ተሳትፎ በማድረግ የመሐመድ ሳላን ሪከርድ መስበር ችሏል ማለት ነው። በቪላ ፓርክ የተደረገው የፓሪስ ሰን ዠርሜንና የአስቶን ቪላ ጨዋታ ነው። እንግዲህ የሁለቱ ጨዋታ እጅግ ለማየት አዝናኝ እንዲሁም አጓጊ የነበረ ጨዋታ ነበር። ይህን ጨዋታ አስቶን ቪላ 3-2 በሆነ ውጤት ማሸነፍ ችሏል። እንግዲህ በመጀመሪያው አጋማሽ አስቶን ቪላ ቀድሞ ግብ ተቆጥሮበት ነበረ። ፓሪስ ሰን ዠርሜን ጨዋታውን 2-0 መምራት ችሎ ነበር። እንግዲህ ፓሪስ ሰን ዠርሜን መጀመሪያ አሽራፍ ሀኪሚ የኤሚ ማርቲኔዝ ግብ ጠባቂው ኤሚ ማርቲኔዝ ከተከላካዩ ፓው ቶሬስ ጋር ባለመግባባት የሰሩትን ጥፋት ተጠቅሞ አሽራፍ ሀኪሚ የመጀመሪያውን ግብ አስቆጥሮ ፓሪስ ሰን ዠርመኖች 1-0 መምራት ጀመሩ። ከዛም በኋላ ከግቡ መቆጠር በኋላ ጫና ፈጥረው ቪላዎች ጨዋታውን ማድረግ ጀምሮ በዚሁ አጋጣሚ በትራንዚሽን የተገኘውን ኳስ ከኡስማን ዴምቤሌ ያገኘውን ኳስ ፖርቱጋላዊ የግራ መስመር ተከላካይ ኑኖ ሜንዴሽ በአስደናቂ ሁኔታ አስቆጥሮ 2-0 በሆነ ውጤት ፓሪስ ሰን ዠርመን ጨዋታውን መምራት ጀምሮ ከዛ በኋላ ነው እንግዲህ ጨዋታው የበለጠ እየተጋጋለ እየጦፈ የመጣው። የአስቶን ቪላን እንግዲህ የማሸነፊያ ግቦች እንደዚሁ ዩሪ ቴሌማንስ 2-1 እንዲሆን አንድ ግብ አስቆጥሮ ሁለቱ ቡድኖች 2-1 በሆነ ውጤት ወደ እረፍት አመሩ። ከእረፍት በኋላ እንግዲህ አስቶን ቪላዎች እጅግ ድንቅ ቡድን ሆነው ነበር መመለስ የቻሉት። በጣም በርካታ የግብ ዕድሎችን ፈጥረው ነበር፣ ተጭኖ ሲጫወቱ ነበር። ማርጊን ልክ ከእረፍት እንደተመለሱ አስደናቂ ጎል አስቆጥሮ ጨዋታ 2-2 ሆነ። ከዛም ወዲያው ማርከስ ራሽፎርድ እጅግ አስደናቂ ብቃቱን አስመልክቶ ለተጫዋቾችን አልፎ የሰጠውን ኳስ ተከላካዩ ኮንስ አስቆጥሮ ፓሪስ ሰን ዠርመንን 3-2 በሆነ ውጤት ማሸነፍ ችሏል። ታዲያ በዚህ ጨዋታ ላይ ምስጋና ለጣሊያናዊ ግብ ጠባቂ ዶናሩማ ይግባን እንጂ ፓሪስ ሰን ዠርመን ምናልባትም በድምር ውጤት ሊወድቅበት የሚችል እድል ነበር። እንግዲህ ዶናሩማ የዩሪ ቴሌማንስን እጅግ አስደናቂ ኳስ የማርከስ ራሽፎርድን ኳስ እጅግ ግብ ሊሆኑ የሚችሉ በርካታ ኳሶችን ሲያድን ተመልክተነዋል። ታዲያ ከጨዋታው በኋላ የፓሪስ ሰን ዠርመን ስፔናዊ አሰልጣኝ ሉዊስ ኤንሪኬ ግብ ጠባቂያቸውን የዓለም ምርጡ ግብ ጠባቂ ነው ሲል አሞካሽተውታል። እንዲሁ ስፔናዊ አሰልጣኝ ኡናይ ኤምሬ በቡድኔ ኮርቻለሁ ሲሉ አስተያየታቸውን ሰጥቷል። እንግዲህ ፓሪስ ሰን ዠርሜን ይህንን ጨዋታ በአጠቃላይ በድምር ውጤት 5-4 ነው በማሸነፍ ወደ ግማሽ ፍጻሜው መቀላቀል የቻሉ። እንግዲህ አስቶን ቪላዎች እጅግ አስደናቂ ጥረትን ማድረግ ችሏል። በዚህ ጨዋታ እጅግ ውብ ኳስን በተለይም ደግሞ በሁለተኛው 45 ለእይታ የሚማርክ ተመልካችን ከፍ ዝቅ የሚያደርግ አይንን ለደቂቃ የማያስነቅል ጨዋታን ነበር መመልከት የቻልነው በሁለቱ ቡድኖች መካከል። ነገር ግን አስቶን ቪላዎች ይህንን ውጤት ገልብጠው ወደ ቀጣዩ ዙር ማለፍ አልቻሉም። ምናልባት በፓርክ ደ ፕረንስ በነበረው ጨዋታ ያ ሶስተኛ ግብ አይቆጠርባቸው ኖሮ ለአስቶን ቪላዎች ትልቅ የተሻለ ድልን ይዞ ሊመጣ ይችል ነበር ሲሉ በርካቶች አስተያየታቸውን እየሰጡ ይገኛሉ። ግን ደግሞ በርካቶችን በዚሁ ለአስቶን ቪላ ያላቸውን አድናቆት እየገለጹ ነው። በጣም
በአስደናቂ ብቃቱ ላይ የሚገኘውን ፓሪስ ሰን ዠርሜንን በዚህ ልክ በልጦ ማሸነፍ መቻል በራሱ ትልቅ ነገር እንደሆነ ነው በርካቶች ሀሳብ አስተያየታቸውን እየሰጡ የሚገኙት። ያም ሆነ ይሄ ግን የፈረንሳዩ ክለብ ፓሪስ ሰን ዠርሜን በድምር ውጤት 5-4 በማሸነፍ የግማሽ ፍጻሜውን መቀላቀል ችሏል። እንዲሁም የስፔኑ ክለብ ባርሰሎና አሁንም ለትሬቤል የሚያደርገውን ጉዞ አጠናክሮ ቀጥሏል። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ደርሷል። በስፔን ላሊጋው አሁንም በ7 ነጥብ የላሊጋው መሪ ነው። በኮፓ ዴላሬው ለፍጻሜ ደርሷል። እንግዲህ ለትሬብል አሁንም ጉዞን እየቀጠለ ይገኛል። እንደሚታወቀው ባርሰሎና ለመጨረሻ ጊዜ በ2015 በአሁኑ የፓሪስ ሰን ዠርሜን ስፔናዊ አሰልጣኝ ሉዊስ ኤንሪኬ እየተመራ ነበር የትሬብል ዋንጫን ያሳካው። ከዛ በኋላ ምናልባትም ጀርመናዊ የ60 ዓመት አሰልጣኝ ሃንስ ዲተር ፍሊክ ባርሰሎናን እየመሩ የትሬብል ዋንጫ ላይ ያሳኩ እንደሚችሉ አሁን ላይ በርካቶች እየተናገሩላቸው ይገኛል። ሃንስ ዲተር ፍሊክ ይሄ ነገር ይሳካላቸው ይሆን? አብረን የምንመለከተው ነው የሚሆነው። ታዲያ አሁን ላይ ጥሩ የሚባል ጉዞን እያደረጉ ነው የሚገኙት። ወደ ግማሽ ፍጻሜ የተቀላቀሉት ሁለት ቡድኖች እንግዲህ በትላንትናው ዕለት ተለይተዋል። እንግዲህ ፓሪስ ሰን ዠርሜን እና ባርሰሎና ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ዛሬ እንግዲህ በሩብ ፍጻሜው የመልስ ጨዋታዎች ይደረጋሉ። ሪያል ማድሪድ ከአርሰናል እንዲሁም ኢንተር ሚላን ከባየር ሙኒክ ጨዋታቸውን ያደርጋሉ። ዛሬም ወደ ግማሽ ፍጻሜ የሚያልፉ ሁለት ቡድኖች ቀጥሎ የሚለዩ ይሆናል።